አቡዬና አንበሳ ከዲያቆን ሄኖክ ኃይሌ ከግዮን ወንዝ መጽሐፍ የተገኘ። ጻድቁ አቡነ ገብረ መንፈስ ቅዱስ በዜግነት ግብፃዊ ናቸው። በተጋድሎ ኢትዮጵያዊ ናቸው። ቁጥራቸው ከባህታውያን እንደመሆኑና ተጋድሏቸው በኢትዮጵያ እንደመሆኑ ግብፃውያን ጨርሶ አያውቋቸውም። ስለ እርሳቸውም ቅድስና የሚሰሙት ከእኛ አንደበት ነው። በአንጻሩ እኛም ስለ ኢትዮጵያዊው ቅዱስ ሙሴ ጸሊም የምንሰማው ከግብፃውያኑ አንደበት ነው። በእነርሱ አንደበት ኢትዮጵያዊ ሲባል ብንሰማም እኛ ግን በለመድንበት ጥቁሩ ሙሴ ብለን መጥራት ይቀናናል እንጂ የኢትዮጵያዊነቱ ብዙም አጉልተን አናነሳም። በዛሬይቱ ኤርትራ ሐማሴን የተወለደው ቅዱስ አብድልመሲህ አልሐበሺንም እንዲሁ ግብፃውያን የሚያከብሩትን ያህል በኤርትራውያንና በኢትዮጵያውያን እምብዛም አይታወቅም። ቅዱሳኑ የዚህ ዓለም ስደተኞች መሆናቸውን ስለሚያስተውሉ መነኩሴ ሀገር የለውም ብለው የሄዱበትን ሀገር አድርጎ ይኖራሉ። አቡነ ገብረ መንፈስ ቅዱስ ዙሪያቸው በአንበሳና በነብር ተከበው የሚሄዱ አባት ነበሩ። አቡነ አረጋዊ ደግሞ ከዘንዶ ጋር እናያቸዋለን። ይህ ነገር እንደምንድን ነው? ቅዱሳኑ ከአራዊት ጋር ምን አላቸው? ነገሩ ወዲህ ነው። ሰው በጥንተ ተፈጥሮ በቅድስና ይኖር በነበረበት በአዳምና ሔዋን ዘመን ከአራዊት ጋር በሰላም ነበር። አራዊትን ሳይቀር ያዛቸውና ያነጋግራቸው ነበር። ሔዋን ከእባብ ጋር በተነጋገረች ጊዜ እባብ አፍ አውጥቶ መናገሩ ብርቅ ያልሆነባት ለዚህ ነው። ሰው ከእግዚአብሔር ጋር ሲጣላ ግን የሚፈሩትና የሚታዘዙለት አራዊትን መፍራት ይጀምራል። በሐዲስ ኪዳን የሰውን ክብር ወደ ቀድሞ ስፍራው የመለሰው ሁለተኛው አዳም መድኃኔዓለም ክርስቶስ በምድረ በዳም ከሰይጣን ጋር እየተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ። ማርቆስ 10 ቁጥር 13። እኔ ክርስቶስን እመስላለሁ ያለው ቅዱስ ጳውሎስም የበረሃ እባብ ስትነድፈው ትንኝ እንደነካችው ያህል ምንም ሳይሆን ወደ እሳት አራግፏት ቁጭ ብሏል። በዙሪያው የነበሩ አሕዛብ ከባህር አደጋ ተርፎ ከእባብ መነደፉን አይተው ይህስ ነፍሰ ገዳይ ነው፣ ከባህር ስንኳ በደህና ቢወጣ እግዚአብሔር በሕይወት ያኖረው ዘንድ አልተወውም ብለው ከፈረዱበት በኋላ ተነድፎ ምንም እንዳልሆነ ሲያዩ ይህስ አምላክ ነው እስከ ማለት ደርሰው ነበር። ወደ ጥንተ ተፈጥሮ አዳማዊ ቅድስና ስትመለስ አራዊት ይገዙልሃል። ክርስቶስን ስትመስል እንደ አቡነ ገብረ መንፈስ ቅዱስ አንበሳና ነብር ይሰግዱልሃል። አንበሳና ነብር ባታገኝ አውሬው ምላስ፣ አራዊት ምኞቶች ይታዘዙልሃል። ቅዱስ ላሊበላ በዓት ላጽናሎ እያለ እየተማጸናቸው እምቢ ብለው የዝቋላን በረሃ የመረጡት መናኝ ገብረ መንፈስ ቅዱስ ወደ ጥንተ ተፈጥሮ ቅድስና ተመልሰው ከውድቀት ወዲህ የመጣውን የቅጠልና የቆዳ ልብስ ሳይሹ በጸጋ እግዚአብሔር በብሩህ ጠጉር ተሸፍነው ለሀገራችን ጸለየዋል። ጻድቁ አባታችን አራዊትን በገሰጹበት ጸሎት ዛሬም በሀገራችን የተሰማራውን የጥላቻና የመለያየት አራዊታዊ ጠባይ ገስጹልን። አሜን።